ከማንኛውም አረባት ሀገራት ወደ ሀገራችን ስንገባ ወርቅ ይዘን ብንገባ ብር ይዘን ብንገባ ኤርፖርት ውስጥ ፍተሻ ይፈትሻሉ ወይ ይከለክላሉ ወይ እስከ ስንት ብር ይዘን ብንገባ ዝም ይሉናል ወይም ያሳልፉናል የሚል ጥያቄ ተጠይቄያለሁ። ዛሬ በጠየቃችሁ ጥያቄ መሰረት መልስ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዝዝት ትርፍርፍ ይበልልኝ። ያው እንግዲህ እንደዚህ በፊት ለፊት ሳወራ ቆይቻለሁ። ያው የተለያዩ ቪዲዮዎችን ወደ እናንተ ዳውንሎድ እያደረኩኝ ነው። ያው ግን እንደዚህ በፊት ለፊታችሁ ወኜ ካወራሁኝ አንድ 4-5 ሳምንት ሆኖኛል ማለት ነው። ወር ሊሆነኝ ነው ማለት ነው። ያው እንግዲህ ያው ያለመመቻቸት ነው። በለቀኳቸውን ፕሮግራሞች ላይ አይታችኋል። እንግዲህ ያው እግዚአብሔር ይመስገን የወንድሜም ሰርግ ነበረ። በዛ ፕሮግራም ያው ቢዚ ሆኜ በጠየቃችሁ ጥያቄዎችን መመለስ አልቻልኩኝም። እንደዚህ ቁጭ ብዬ ለማውራት ማለት ነው። እንግዲህ ዛሬ እግዚአብሔር ፈቅዶ በጠየቃችሁ ጥያቄ ቢቆይም የጠየቃችሁ ጥያቄ ቢዘገይባችሁም ዛሬ መልስ ልመልስላችሁ መጥቻለሁ። ያው ከመግቢያ ላይ እንደሰማችሁትኝ ያው ባለፈው እኔ አሁን ከአረብ ሀገር ወደ ሀገር ቤት ከመጣሁኝ አንድ ወር ከአንድ ሳምንት ሊሆነኝ ነው። በቃ አንድ ወር ሆኖኛል ማለት ነው። እና ያው ጥያቄ ጠይቃችሁኛል። ስንት ኪሎ ይፈቀዳል ብላችኋል። ብር ይዘን ብንገባ ይፈትሻሉ ወይ ወርቅ ይዘን ብንገባ ይፈተሻሉ ወይ የሚል ጥያቄ ተጠይቄያለሁ። እና ዛሬ እንግዲህ መልሱን ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ የጠየቃችሁኝ ጥያቄ ወርቅ ይዘን ብንገባ የእንትኑ የፋብሪካው እንትን ወረቀት ከገዛችሁት እንደዛ ያንከራክራሉ ወይ የሚል ጥያቄ ተጠይቄያለሁኝ። በነገራችን ላይ እኔ በመጀመሪያው ወርቅም ብርም ይዤም አልመጣሁም ማለት ነው። መጀመሪያ ወርቅ የለኝም ነበረ። ብርም እዛው እንደሆንኩኝ ላኩኝ። በቃ ባዶ እጄን ነው፣ ብር አልያዝኩኝም በእጄ ማለት ነው። እና ሌሎች ብርም ወርቅም የያዙ ጓደኞቼ ነበሩ እና እነሱም ምንም አላላቸውም። በመጀመሪያ ያው ከዚህ በፊት ወደ ኢትዮጵያ መታችሁ የምታውቁ ትንሽ ሻንጣ በእጃችሁ ኤርፖርት ውስጥ ወደ አየሩ ስትሄዱ ትንሽ 10 ኪሎ ትንሽዬ በእጃችሁ ማለት ነው። እዛ ውስጥ የተለያዩ ነገሮችን ካረጋላችሁ ከፈሳሽ ከዘይት ከቅባት ከሽቶ ውጪ የተለያዩ ነገሮችን ታረጋላችሁ። ቻርጀርም እንደዚህ ኮንታክት የሚያደርጉ ነገሮችም አይፈቀዱም። ከስልክ ውጪ ስልክ 2 ወይም 3 ነው፣ ከዛም ውጪ አይፈቀድም ማለት ነው። እኔ በመጣሁበት ሰዓት ማለት ነው። እና ስለ ወርቁ ምናምን ምንም የለም እንደዛ አይነት። ያው እጃችሁ ላይ የምትይዙን ነገር ግድ ታሳያላችሁ። ግን እናንተ ወይ 2 ወይ 3 ስልክም ከያዛችሁ በትልቅ ሻንጣ ውስጥ በጨርቅ በደንብ እንዳይሰበርባችሁ ጥቅልል አድርጋችሁ እዛ ትልቁ ሻንጣ ውስጥ አድርጋችሁ ሌላውን 2 ስልክ በእጃችሁ መያዝ ትችላላችሁ። ሌላ ወይ 4 ካላችሁ ሌላውን አንደኛው ሻንጣ ላይ አንዱን ስልክ፣ አንደኛው ሻንጣ ላይ አንዱን ስልክ፣ አንደኛው ሻንጣ ላይ አንዱን ስልክ አድርጋችሁ በ23 ውስጥ ማለት ነው። በእጃችሁ የምትይዙት ውስጥ ደግሞ ያው ቅድምም እንዳልኳቸው ፈሳሾችን እንደዚህ እንትን ነገሮችን ኮንታክት የሚያደርጉ ነገሮችን መያዝ አትችሉ ማለት ነው። ከዛ መቀጠል ደግሞ ስለ ብር ጉዳይ ማለት ነው። ብር ደግሞ የምመክራችሁ ነገር በማንኛውም አረባት ሀገር ያላችሁ ብር ምን ታደርጉ መሰላችሁ? የውጭ ሀገር ብሮችን ይዛችሁ አትምጡ። ምክንያቱም በብላክ ማርኬት ብትልኩት በጣም ነው አሪፉ እንጂ እዚህ ይዤ መጥቼ የምን የመላኪያ ከፍላለሁ፣ ለምን እንደዛ አደርጋለሁ፣ ኢትዮጵያ ውስጥ ግዤ ገብቼ ያተርፈኛል የምትሉ ታላችሁ ተሳስታችኋል። ምክንያቱም እዚህ በባንክ ርካሽ ስለሆነ ነጋዴዎች ሄደው ከባንክ ነው የሚያወጡት እንጂ የእናንተን እንደዛ እንደ ብላክ ማርኬቱ በውድ አይወስዱላችሁ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ልክ ልትመጡ ስትሉ ምን ማድረግ አለባችሁ? ወደዚህ ወደ ኢትዮጵያ ትራንስፈር በብላክ ማርኬት ለራሳችሁ ከሆነ በራሳችሁ አካውንት ወይንም የሚቀበላችሁ ሰው አካውንት እንደዛ በማድረግ ትችላላችሁ። ወይም አዲስ አበባ ሰው
ብር የሚያስፈልጋችሁ ከሆነ አዲስ አበባ ለሚቀበላችሁ ሰው ትራንስፈር ማድረግ እንጂ በእጄ ዶላር፣ ዲናር የተለያዩ ነገሮችን ብር የአረብ ሀገር ብሮችን ይዤ መጥቼ እዛ እመነዝረዋለሁ የምትሉ ካላችሁ ጥሩ አይደለም። እንደዛ የለም። ርካሽ ነው ማለት ርካሽ ነው። ጥሩ እዛ ሆናችሁ ትራንስፈር አድርጉ ማለት ነው። ምክንያቱም ቅድም እንዳልኳችሁ ባንክ ርካሽ ስለሆነ አሁን በዶላር ሂሳብ እንምጣና በብላክ ማርኬት አሁን እንጃ አላቅም እንጂ ባለፈው የዛሬ ሳምንት 54 ነበረ 154 ማለት ነው። በባንክ ደግሞ 135 130 ነው። እና እነሱ ባንክ ሄደው ከባንክ ስለሚያወጡ የእናንተን እንዴት በውድ ሊወስዱት ይችላሉ? ስለዚህ እዛው ሆናችሁ እንትን በሉ ትራንስፈር አድርጉት ማለት ነው። ከዛ በመቀጠል ደግሞ ስንት ኪሎ የሚል ይሄን የተለያየ ሁል ጊዜም ያው ነው በእጃችሁ 23 እኔም ቪዲዮ ሰርቻለሁ እንደከሰርኩኝ ይዤ ብዙ ነገሮችን እንደጣልኩኝ ታውቃላችሁ። ቪዲዮም ሰርቼላችኋለሁ። 23 ብቻ ነው። ከዛ ውጪ አንድነት ካረጋችሁ 24 አድርጋችሁ በእጃችሁ ደግሞ ትንሽዬ ነገር ነው እንጂ የምትይዙት 10 ኪሎ ራሱ አይፈቅዱላችሁም። ያው ቻንስ ነው እውነት ለመናገር አንዳንዶቹም 25 አድርገን ታላለፈልን ይላሉ። አንዳንዶቹም ደግሞ 24 አድርገን 23 አድርገን ተቀንሰብን የሚሉም አሉና ያው የቻንስ ጉዳይ ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ ያው አሁንም ያለሁትኝ እዛው ገጠር ነኝ። ገጠር ውስጥ ያው ያስቸግራል ኮኔክሽን ዋይፋይ አንድ ቪዲዮ ወደ እናንተ ወደ ዩቲዩብ እንትን ዳውንሎድ ለማድረግ እንዴት እንደሚያደክም በጣም ነው የሚያደክመው። እና ያው እንግዲህ እንደምንም ብዬ 4 ሰዓትም 3 ሰዓት የምቀመጥበት ሰዓት አለ ማለት ነው። ቪዲዮ እስኪወርድልኝ ድረስ እዛ ቤት ውስጥ አሁን የለም ኮኔክሽን የለኝም። እንኳን አይደለም ዋይፋይ አይደለ ለቀጥታ ራሱ ብዙም አይሰራ። አብዛኛው ሰዓት ያው ስልክ ዝግ ነው ማለት ይቻላል። እና ያው እንግዲህ ምንም ማድረግ አልችልም። እና ያው ለእናንተ ብዬ የተለያዩ ቪዲዮዎችን እየለቀኩኝ ነው። ያው አሁንም ገጠር ነኝ። እንግዲህ ከትንሽ ጊዜ በኋላም ደግሞ የምመለስም ይሆናል ማለት ነው ወደ ነበርኩበት ሀገር አረባት ሀገር ማለት ነው። ያው በፍቃድ ነው የመጣሁትኝ። እየነገርኳቸው አይመስለኝም። በፍቃድ ነው የመጣሁትኝ። እንግዲህ መሄጃዬም እየተደራረሰ ነው እና ገጠር ያው ደስ ይላል። ያው ከቤተሰብ ጋር እኔ ያው ፋሲካንም እዚህ ስለነበርኩኝ ከዛ ደግሞ በቀጠል ያው ቪዲዮ ማየታቸው የወንድሜ ሰርግ ነበረ። የወንድሜም ሰርግ በዛዛም አሁንም ድረስ በቃ እንደውም ሰዓቱ ጊዜው እያነሰኝ ነው ማለት ነው። በጣም ደስ ይል ነበረ። ያው ከተማ ላይ ነው አሁን ላይ የኑሮ ውድነት ያለው እንቅስቃሴ ምናምን የሚያስጠላችሁ ከተማ ላይ ነው። ገጠር ላይ አየሩም ንጹህ ነው፣ መብሉም ንጹህ ነው፣ ሁሉም ነገር ንጹህ ነው። ደስ የሚል ነገር ነው። እና ያው እግዚአብሔር ይመስገን ስለ ሰላሙ ጉዳይ እግዚአብሔር የተመሰገነ ይሁን። እኔ እስካሁን ድረስ ምንም ነገር አላየሁም። ከእንግዲህ ወዲያም ደግሞ በሰላም እንደመጣው በሰላም እንድመለስ ደግሞ የእናንተ ጸሎት አይለይኝ፣ እናንተ ድጋፍ አይለይ። ውድ ቤተሰቦች የገጠር እንግዲህ ገጠር ዝንብ አይጠፋም። ዝንቦቹ እንግዲህ እንትን ውር እያሉ ነው እና አንቺ ዝንባ ምናምን እንዳትሉኝ ማለት ነው። እና ያው እንግዲህ ስለ ሀገራችን ሁኔታ ምናምን ደህና ነው ለአሁኑ ፈጣሪ ይመስገን። እንዲሁ ከዘለቀልን ሀገራችን እግዚአብሔር ይመስገን። ሰውም እየወጣ ከተማውም እንደ ልቡ ህዝቡም ገበያውም እየተገበየ ነው ያለው እና በጣም ደስ የሚል እንቅስቃሴ ነው ያለው። ፈጣሪ አሁንም ሰላሙን ያዝልቅልን። ፈጣሪ የሀገራችንን ሰላም ይመልስልን። እኛም ወተን እንድንገባ ፈጣሪ ይርዳን። አሁንም ደግሞ መምጣት ወደ ሀገር ቤት መምጣት የምትፈልጉ ካላችሁ ኑ ቤተሰቦቻችሁን ጠይቁ፣ አይታችሁ ትመለሳላችሁ። አሁን ላይ ያለው አየር ሁኔታ በጣም ደስ ስለሚል ኑና ቤተሰቦቻችሁን አይታችሁ ትሄዳላችሁ። አትፍሩ። ጨከን ካላችሁ የማይሆን ነገር የለም። ጨከን በሉና ኑ ማለት ነው። እና እንደዛ ነው። ሌላ አዲስ ነገር ምንም የለም። ያው የምትጠይቁት ጥያቄ ብዙ ነገር ሊኖር ይችላል። ያው እንዳልኳችሁ ያው አይመችም። አሁን አንዱ ዘመድ ይመጣል። አሁን ተደብቃችሁ ደግሞ ዘመድ እናንተን ብሎ ሊጠይቃችሁ መጥቶ መሸሽ አያስፈልግም። እና ዛሬ እንደውም ሰው ስለሌለ ነው እንጂ አልሰራም ነበር ቪዲዮ ማለት ነው። እና ያው እስኪ ዛሬ እንኳን ልስራላቸው በጠየቁኝ ጥያቄ እኔ ራሱ ብዙ ጊዜ እንደዛ ሀገር ገባን ሲሉ ምናምን እንትን ነበር ጠይቅ ነበር እና እንደዛ ስለመሰለኝ
ያው ዛሬ በጠየቃችሁ መልስ ይዤላችሁ መጥቻለሁ። ለጠየቃችሁ ጥያቄ መልስ እንዳገኛችሁ ተስፋ አደርጋለሁ። ውድ ቤተሰቦቼ አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ያው እንግዲህ ብዙ ነገሮችን ወደ እናንተ ለቅቄያለሁ። ያው እንግዲህ ብዙ ነገሮችን ከትናንት ወዲያም በሰራሁት ቪዲዮ ላይ ብዙዎቻችሁ ያ ቪዲዮ ቫይራል ወጥቷል። በዛ ቪዲዮ ላይ ተመልሼ አወራበታለሁ ማለት ነው። እና ውድ ቤተሰቦቼ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ሰብስክራይብ አድርጉ፣ አዳዲሶች ሼርም አድርጉላቸው ለአዳዲስ እንዲቀላቀሉ ወደ ቻናሌ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ባይ ባይ።